ሲመጣ ሰላም በመጀመሪያ ደረጃ እናንተ ስለመጣሽ ማለት እኔ ብለው ተግባብተን ማውራት እንችላለን ወይስ ሁለታችሁ አሁን ማውራት እንችላለን? ና እየተባባላችሁ ማንም ለማንም ያሳሰበን የጤንነት ጉዳይ ነው። አንቺ ደግሞ ዋናው እንትን እስካሁን ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። እኔ በምፈልገው ሰዓት አግኝቼዋለሁ። እኔ ከሁለታችሁ ጋር ከሁለታችሁ ጋር ይሁን እኔ ምንም አይመለከተኝም። እኔ ጤናው ነው የሚያሳስበኝ ብዬሻለሁ ከዚህ በፊት። አንቺ ደግሞ አንቺ ጋር ሲሆን ማንንም እንዲያገኝ አትፈቅጂም። አንቺና ኤፍሬም ብቻ የያዛችሁት ቦታ ይዛችሁት እንድትመጡት ነው የምትፈልጊው። እሷ ጋር ደግሞ ሲሆን ገባሽ አይደል? እሷ ጋር ደግሞ ሲሆን ትፈልጋለች። ጤናው ለመመለስ ነው ትፈልጋለች። ጤናው ለመመለስ ነው። አሁን ያለበት ሁኔታ አሁን ባየሁት መሰረት ማለት ነው። አሁን ባየሁት መሰረት ማለት ነው። ሌላ ነገር ግን ይኸውልሽ አንድ ነገር ልንገርሽ። እሷን እያመጣችሁ እሷን እየጎተታችሁ ምናምን ስለሆነ ነው እንጂ በዛ ሰዓት እየጎተታችሁ ምናምን ስለሆነ ነው። እሷ ከላችሁ መጣችሁ ነበር አይደል? መጀመሪያ ደህና ነበር። ከእናንተ ጋር ሆኖ ነው ፈልገው እያልክ ነበረ። ምን እንዳስነካቸው አላውቅም። በመጀመሪያ ደረጃ እኮ ምንድን ነው የነካው? ለምን እንዴ ምን ያክል ነው ከኛ ጋር ማለት ነው? አስነሳሽ ነው እንጂ ማን ይደውል አስነሳሽ
እንደዚህ እውነት የምታስቡ ከሆነ ለብቻችሁ ይሄን ነገር ማለት ትችላላችሁ። እሷ ጋር ምንም አይሰራም። ሌላ ነገር አይደለም አሁን ያለውን አልሰማሽም? ገና ካሁን እያስጨነቃችሁ ያላችሁት። ስለዚህ እዚህ ጋር ሁላችንም መከራከር የለብንም። በመጀመሪያም ደረጃ ሁላችንም ተገናኝተን ይህንን ነገር ነው እንዲጨነቅ ያልፈለኩት። 5 ቀን ሰላሙን አግኝቶ በጣም የሚያሳዝን ነው። ሰዎቹ ቁርጥርጥ አድርገው ሊወስዱ ነው ሀሳባቸው ይመስለኛል። ቪዲዮን ቤተሰቦች እንዳያችሁት ነው። ልጁ ትንሽ አደጋ ላይ ነው። ነገር ግን ሁለቱም ሴቶች እየተረዱት አይደለም። በጣም አስቸጋሪ ሁኔታ ላይ ነው ያለው። በጣም አሳዛኝ ላይ ነው አብርሽ ያለው። በጣም ከባድ ሁኔታ ላይ ነው ማለት ይቻላል። እሱ ሁላችሁም ጭንቀት ናቸው ሆኖ አስተያየቱን የሰጠው ትክክል ነው። ሴቶቹ ግን ከኔ ይሁን ከዛ ይሁን የሚለው ፍላጎታቸው ቅድሚያ ለልጁ ጤንነት ማሰብ ይገባል ብዬ አስባለሁ። ዴቭም እንዳለው ትሪት እያደረጉት አይደለም። ለልጁ ተጨማሪ ጭንቀት ተጨማሪ ራስ ምታት ነው የሆኑበት። ስለዚህ ቡዜ የምትሆን ዴቭ እንዲሆን ትክክለኛ ውሳኔ መወሰን ያለው ልጁ ጤንነት ላይ ነው። ስለዚህ አሁን ሴቶቹ ሁለቱም ሩታም ሄርሜላ የሚሄዱበት ያለው ርቀት ትንሽ ለጤንነቱ ትሪት እያደረጉት ስላልሆነ ኢንዌይ ሄርሚ ግን ትሪት የምታደርገው አይነት ነገር ትመስላለች። የችኛቱ ግን ጭራሽ ምን አድርጋችሁ ነው እስካሁን እንዲህ የሆነው የሚል ነው ምላሿ። ከእነሱ ጋር ሲወጣ ምን አድርጋችሁ ነው፣ እነሱ ጋር ሲሆን ደግሞ ሰላም ነው። ስለዚህ ለልጁ ጤንነት ማሰብ ይገባል ብዬ አስባለሁኝ። ስለዚህ ሳይረፍድ ነው ልጁ ማሳከም ምንም ማድረግ ያለባቸው። በቃ በሰው ድጋፍ ነው እስካሁን ልጁ እየተንቀሳቀሰ ያለው። ልጁ ከዚህ በላይ ሳይሆን ከዚህ በላይ ህመሙ ሳይባባስበት በጊዜ በቶሎ አፋጣኝ ምላሽ ለጤንነቱ መስራት ይገባል። እንዲህ አልነበረም አብርሽ ላይፉን መሰቃቀሉት። የሚካሄድበት ቦታ ባህላዊም ይሁን ዘመናዊ ሕክምና ያስፈልገዋል። እሱም በዚህ ልክ ስለማናውቀው ማለት ነው። ቅድሚያ ለጤንነቱ። ሴቶቹ ግን ሄርሜላም ከኔ ጋር ይሁን ሩታም ከኔ ጋር ይሁን የሚለው ሀሳባቸው ግን መጀመሪያ ጤንነቱ ይቀድማል። ከዛ በኋላ ጤና ከሆነ በኋላ ማንም መምረጥ እንዳለበት ያውቃል። ስለዚህ የምረጠውንም እኮ ይታወቃሉ። ሄርሜላም መርጦ በታሪክ ከሩታ ጋር አልሆንም እያለ በሚልበት ሰዓት ነው ድንገት ኤፍሬም እና ሩታ ይዘው መጥተው ውሳኔውን እንዲያሳውቅ አስገድዶት በሚባል ደረጃ ማለት ድንገት ነው በቃ ፍዝዝ ድንግዝ ያለው። ስለዚህ በዛ ምክንያት ነው ልጅም እንደዛ ሊሆን የቻለው። አሳዛኝ ጉዳይ ነው። ጤንነቱ ላይ መሆን የተሻለ ይመስለኛል። ቅድሚያ ጤንነቱ ላይ ብትሰሩ ይሻላል። ከዛ በኋላ ጤናው ከተመለሰ በኋላ የሚጠቅመውን እሱ ያውቃል። የሚጠቅመውን መወሰን ያለበት ይመስለኛል። እንደዛ ቢሆን ይሻላል። ቅድሚያ ለሰው ጤንነት ነው። ጤና ካልሆነ ሁለቱም እኩል አይፈልጉት ይችላሉ። በዚህ ከቀጠለ ከመስመር ይወጣል። ስለዚህ መቃማቱ ይቀርና ሁሉም ፊታቸውን
ያዞራሉ። ስለዚህ ወደ ጤንነቱ እንዲመለስ ጥረት ቢያደርጉ ይሻላል፣ ቤተሰብ የሆነ ሰው ማለት ነው። ስለዚህ ልዩ እንዲህ ነው። ለማንኛውም የነበረውን ቪዲዮ ቤተሰብ ተከታትላችኋል። በያላችሁበት ሰላማችሁ ይብዛ።